ከአረቦች ባለስልጣናት አውሮፓ ሄዶ ከቦርሳ የታሸጉ ዶላሮችን አውጥቶ ባለ $100 እየበተነው ሄደ መንገድ ላይ ሰው እየገረመው የአረቡን ልብስ ለብሶ አውሮፓ መንገድ ላይ እየበተነው ይሄዳል ዶላሩን እየበተነው ይሄዳል ረጅም ቦታ ቪዲዮ እየተነሳ ያመሃሉ ምን ሆነህ ነው አሉት ነው ስም መጥራት ስላልፈለኩ ነው እንጂ የሚታወቅ እኮ ባለስልጣን ነው ዶላሩን ፍለጋ ከኋላ ሲሮጡ ፈረንጆችን ማየት ስለሚያረካኝ ነው አላቸው ያ اخي ለሙእሚኖቹ አንተ ሰደቃ አሰጥም መስጊዳት ገነባበትም ኸይራት ሰራበትም መጀመሪያ የመጣው ከየት ነው ትጠየቃታለህ የታወጣው ወዴት አደረስከው ትጠየቅበታለህ መሬት ላይ ብር ትጥላለህ ለሰካራም ትሰጣለህ ለሚጠጣ ለሚያጨስ ለሚቀም ለሐራም ለሚሰራ ትሰጣለህ የገረመኝ ان اذا مسه الشر اذا مسه الخير ሚለው ነው በነገራችን ላይ ለምንድነው اذا مسه الشر اذا مسه الخير ሚለው የፈለገው ቢሆን የፈለገው ቢንደላቀቅ ከጀነት ኒዕማ አንፃር ዱንያ ያለው ኒዕማ ቅምሻም አይሆን ነካውም አይባል ነብያችን አለይሂ ሰላቱ ወሰለም እንዳሉት ሙእሚን يوم القيامة جنة الله أسكبته سينكرو هل مر عليك بؤس قط بدنيا هيوته يمياسكي من نجار الفوب به أو قال لندي سيلو لا بفتم ما مر علي بؤس قط بفتم بهيوته يمياسكفا نجار الفوب بنيا كمنو ميلو يلوها ينعمه بذات أزي دنيا لي سندلاك أكو ينبرو تنسوج جهنم ውስጥ አንድ ጊዜ ነክሮ አውጥቶ ተደስተህ ታውቃለህ በህይወትህ ሲባል በፍጹም በህይወቴ የሚያስደስት ነገር አልፎብኝ አያውቅም ነው የሚለው ስለዚህ ከዚህ አንፃር ዱንያ ላይ አንተ በጣም የሚመርህ የሚከብድህ ለይታም የሚዘገንንህ የሚመስልህ እንኳን በላ ቢያሳልፍ ከአኺራ በላ አንፃር የፈለከው ቢደላህ ከአኺራ ድሎት አንፃር መንካት ነው የሚባለው